ሰላም የጉነርስ ቤተሰብ፣ እንኳን ወደ ጉነርስ ቶፕ ኒውስ በደህና መጡ። ዛሬ በአርሰናል የዝውውር ዙሪያ እጅግ ትኩስና አነጋጋሪ የሆኑ መረጃዎችን ይዘንላችሁ ቀርበናል። ናይጄሪያዊው ኮከብ አጥቂ ቪክቶር ኦሲሜን ስም ከአርሰናል ጋር መያያዙ እና አሰልጣኝ ሚኬል አርቴታ ለጥቃታቸው ተጨማሪ አማራጭ እያሰቡ መሆናቸው ተሰምቷል። በሌላ በኩል ደግሞ ለጋብርኤል ማርቲኔሊ የቀረበው የ45 ሚሊዮን ዩሮ ጥያቄና የተጫዋቹ ምላሽ ትልቅ መነጋገሪያ ሆኗል። እስከ መጨረሻው አብራችሁን ቆዩ። ዋናው ዜና ቪክቶር ኦሲሜን። የዛሬው ዋናው ዜናችን የሚያተኩረው በቪክቶር ኦሲሜን እና በአርሰናል መካከል በሚነፈሰው የዝውውር ጨዋታ ላይ ነው። አርሰናል እና ጋላታሳራይ በጋብርኤል ማርቲኔሊ እና በኢታን ንዋኔሪ ዙሪያ ንግግሮች ሲያደርጉ የቪክቶር ኦሲሜን ስም በንግግሩ ውስጥ መነሳቱ ተዘግቧል። ኦሲሜን ስለ ወደፊት ዕጣ ፈንታው ለተነሱለት ጥያቄዎች በሰጠው ምላሽ ወደ አርሰናል የመዛወር ዕድሉን ሙሉ በሙሉ አልዘጋውም። በዝውውር መስኮቱ ወቅት እንዲህ አይነት ወሬዎች መኖራቸው የተለመደ መሆኑን በመግለጽ አሁን ትኩረቱ በጨዋታው ላይ እንደሆነ ተናግሯል። ነገር ግን ዝውውሩን አስተባብሎ በር ከመዝጋት ይልቅ ክፍት ማድረጉ የብዙዎችን ትኩረት ስቧል። ኦሲሜን ቀደም ሲል በናፖሊ በነበረበት ወቅት በእንግሊዝ ፕሪሚየር ሊግ የመጫወት ትልቅ ሕልም እንዳለው በግልጽ ተናግሮ ነበር። ታክቲካል ጥቅሙን ስንመለከት ኦሲሜን ከአርሰናል የአሁኑ አጥቂዎች የተለየ ጥራት ያመጣል። ከተከላካዮች ጀርባ ያለውን ክፍተት በመጠቀም በግንባር ኳሶች እና በፍጹም ቅጣት ምት ክልል ውስጥ ባለው ጠንካራ አካላዊ ብቃት ተጋጣሚን የማስጨነቅ ከፍተኛ አቅም አለው። ነገር ግን ደጋፊዎች እውነታውን መገንዘብ አለባቸው። ይህ አሁን ያልተረጋገጠ ወሬና በንግግር ደረጃ ያለ ጉዳይ ነው። አርሰናል እስካሁን ለተጫዋቹ ይፋዊ የዝውውር ጥያቄ አላቀረበም። ጋላታሳራይ ተጫዋቹን ከናፖሊ በ75 ሚሊዮን ዩሮ የገዛው ሲሆን አርሰናል ተጫዋቹን ለማስፈረም ከ58 ሚሊዮን ፓውንድ በላይ ሊጠየቅ እንደሚችል ይገመታል። በሁለተኛው የዝውውር ዜናችን ደግሞ የብራዚላዊውን መስመር አጥቂ የጋብርኤል ማርቲኔሊን ሁኔታ እንመለከታለን። እንደ ዘ አትሌቲክ ዘገባ ከሆነ የቱርኩ ክለብ ጋላታሳራይ ለጋብርኤል ማርቲኔሊ የ45 ሚሊዮን ዩሮ ይፋዊ የዝውውር ጥያቄ አቅርቦ ነበር። ነገር ግን የማርቲኔሊ ወኪሎች እና ተጫዋቹ ራሱ ወደ ቱርክ ሱፐር ሊግ የመዛወር ፍላጎት እንደሌለው ለክለቡ አስታውቀዋል። ማርቲኔሊ ከአርሰናል የሚወጣ ከሆነ ፍላጎቱ በአውሮፓ ዋና ዋና ሊጎች ውስጥ መጫወት ነው። የዝውውር ደረጃዎች አጠቃለል። ቪክቶር ኦሲሜን ወደ አርሰናል። በንግግር ደረጃ ያለ ያልተረጋገጠ ወሬ። የጋላታሳራይ ለጋብርኤል ማርቲኔሊ የቀረበ ጥያቄ። በዘ አትሌቲክ የተዘገበ ጠንካራ ዘገባ። የማርቲኔሊ ወደ ቱርክ አለመሄድ ውሳኔ። ጠንካራ ዘገባ። የታክቲክ እና የስኳድ። የማርቲኔሊ ወደ ጋላታሳራይ አለመዛወር አርሰናል የኦሲሜንን ዝውውር በገንዘብ ለመደገፍ የሚያደርገውን ዕቅድ ሊያወሳስበው ይችላል። ማርቲኔሊ በቡድኑ ውስጥ የሚቆይ ከሆነ በአርሰናል የፊት መስመር ላይ ከፍተኛ የቦታ ሽሚያ ይፈጠራል። አርሰናል ክርስቶስ ዞሊስን ማኖሩ እና ሌሎች አማራጮችን መመልከቱ በመስመር ላይ ያለውን ውድድር አበራቶታል። እንደ አርሰናል ያለ ትልቅ ክለብ በፕሪሚየር ሊግ እና በቻምፒየንስ ሊግ ለዋንጫ ለመፎካከር የቡድን ጥልቀት እንደሚያስፈልገው ግልጽ ነው። ነገር ግን የተጫዋቾችን የሥራ ዕድል እና የቡድኑን ሚዛን መጠበቅ የአርቴታ ዋና የቤት ሥራ ይሆናል። የዛሬው የአርሰናል የዝውውር ዜናችን ይህንን ይመስል ነበር። ይህን ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። አዳዲስ እና የተረጋገጡ የአርሰናል ዜናዎች በፍጥነት እንዲደርሶችሁ ጉነርስ ቶፕ ኒውስን ሰብስክራይብ ያድርጉ እና የደወል ምልክቷን ይጫኑ። ኦሲሜን አርሰናልን መቀላቀል አለበት ወይስ ማርቲኔሊ በክለቡ መቀጠል አለበት? ያላችሁን አስተያየት ከታች በኮመንት ያካፍሉን። ስለተከታተላችሁን እናመሰግናለን።